በአዲሱ ዓመት መቀጠል የሌለባቸው 3 የተሳሳቱ አመለካከቶች። ከዛ በፊት ግን ቤተሰቦች ቤቱ በጣም እየተመታ ስለሆነ ሼር እና ኮፒ ሊንክ አድርጉልኝ ፕሊስ። አንደኛ ሴት ልጅ ክብደት ማንሳት የለባትም የምትሉ ሰዎች፣ ሴት ልጅ ጡንቻ የላትም፣ አጥንት የላትም፣ ጠንካራ መሆን አትፈልግም ምን ማለት ነው? ስለዚህ አርሙ ፕሊስ አርሙ። ሁለተኛ ማስተካከል ያለባችሁ ነገር ስፖት ሪዳክሽን ወይም የሆነን የሰውነት ክፍል ብቻ መርጦ እንዲከሳ ማድረግ የሚባል ነገር የለም። በሰውነታችን ውስጥ ያለው የተከማቸ ፋት አንድና አንድ ወደ ኢነርጂ ሲቀየር ብቻ ነው ሊጠፋ የሚችለው። በሳምንት 12 ኪሎ በወር 60 ኪሎ ምናምን አስቀነስን ምናምን የሚሉ ሰዎችን እንዳሰሙ። እነሱ ሰርጀሪ ቢያደርጓቸው ራሱ 60 30 ኪሎ በሳምንት በወር በሁለት ወር አያስቀንሷችሁ። የተሳሳተ ሐሳብ ነው እሱ። the only thing ፋት በሰውነታችን ሎስ ሊያደርግበት የሚችለው ካሎሪ ደፊሲት ሆነን በሰውነታችን ውስጥ ያለው ፋት ወደ ኢነርጂ ሲቀየር ብቻና ብቻ ነው። የመጨረሻው እና ዋናው ስፖርት ቤት ገብታችሁ ስትሰሩ ካላላባችሁ የሰራችሁ የማይመስላችሁ ሰዎች በህግ አምላክ እሱም የተሳሳተ ነው። ስላላላባችሁ ስፖርት አልሰራችሁም ወይም ፋት በርን አላደረጋችሁም ማለት አይደለም። በፍጹም እሱም የተሳሳተ ሐሳብ ነው። ካላባችሁ ሰውነታችሁ ቴርሞስታሲስ እየሰራ ነው። የሰውነት ሙቀቱን ኮንትሮል እያደረገ ነው። ሰውነታችሁን እንዲያቀዘቅዝላችሁ ስራ እየሰራ ነው እንጂ ዳዝሚን ብዙ ካሎሪ እያቃጠልን ነው ማለት ግን አይደለም። ወይም ካላላባችሁ ደግሞ ስፖርት አልሰራችሁም ወይም በርን አላደረጋችሁም ማለት አይደለም። እሱንም አስተካክሉ።